እኔ ጥያቄ ምን አለ መሰለህ ላይክ ቆም ብለህ ብናስብ የሆነ ስማርት ብንጫወት ትረስ ሚ ከእናንተ የተሻለ አይምሮ አለኝ። ዛሬ እንዲህ ብዬ ባላወራ ደስ ይለኛል። ዩ ኖ ሚ ላይክ ፖለቲካ ምናምን መጫወት በምትፈልገው በተማርከው ዲግሪ ባለህ ችሎታ በምን ቶክ ቱ አስ ኦኬ ቴንክ ዩ ብሮ። ደስ የሚለውን ነገር ኪፕ አረጋችሁ፣ የማትፈልገውትን ነገር አቮይድ አረጋችሁ። ያ አይደለም እያልኩ የነበረው ኖ መጀመሪያ የስማርት ልጫወት ካልኩኝ ከእናንተ የተለየ ነገር አለኝ አል ቶክ ቱ አስ ኦኬ ስማርት የማይነበረው ላይክ ሬስቶራንቶቹ ገንዘብ እንደሚጨምሩ ስነግራችሁ እዛ ጋር ገንዘባችሁ እንዳይበላ ዩ አር ራይት ምናምን አላችሁ። የሱር ምን ገንዘባችሁ እንዳይበላ ያልከው ሪያሊቲ ስላለ ዶንት ቴክ ፐርሰናል ብሮ አም ሴይንግ ላይክ የሚሄዱ ሰዎች ሬስቶራንቶቹ ምግብ ይጨምራሉ ስል ሁላችሁም የስ አላችሁ። የሱር ነው ያ እውነታ ስለሆነ ነው። እውነታ ቴንክ ዩ። ከዛ በኋላ ደግሞ ሁለተኛው ጥያቄ ምንድን ነው ያልኩት? ኮሚኒቲው አልኩኝ ላለፉት 30 ዓመት ፈርስት አወነ ሴ ቴንክ ዩ ሰርቫይቭ አድርጎ ስለቆየ ይህን ስማኝ፣ ሰርቫይቭ አድርጎ ሲቆይ አልኩኝ እየከሰረ ነበረ። ምክንያቱም ምንድን ነው አልኩኝ ፕሮሞተሮች በአመት አንዴ ይመጡና ለአንድ ሳምንት ዘፋኝ አዘጋጅተው ካምፓኒው ማግኘት የነበረበትን ገንዘብ ይህን ስንት ጊዜ ፊኒሽ አዳምጠኝ። ገንዘቡን ይወስዱበታል አልኩኝ። ከዛ በኋላ ምን መሰለህ ገንዘቡን ደግሞ አዳምጠኝ። ገንዘቡ ደግሞ አግኝተናል ካሉ ላለፈው 30 ዓመት ገንዘቡ የት ገባ? እውነት ለምን ያማቸዋል ጋይስ? እንዴት ነው ማያመነኝ? አንድ ያረከን እንደዘጠና ደጋገምኩ ይሄን ሐሳብ የደጋገምከው እኮ ያልሰማ ሰው አለ እንዴ? እዚህ ጋር በቃ ሐሳቤ አምሮም ሐሳቤ አልተዋጠላችሁም አይደል? ያሬዶ እኔ ልናገር ሽድር ሐሳባችሁ አልተዋጠላችሁም አይደል? ካስጨረስከኝ ብቻ ላውራ። ካስጨረስከኝ ካለዚያ ግን በጣም ይጨንቀኛል። በጣም ብዙ ጊዜ አስቁመህብኛል። በቃ ሳወራ ምናምን ማለት ነው። በነገራችን ላይ የሆቴል ጭማሪ በምትለው በራሱ ማለት ነው እኔ ሪዝነብል ፕራይስ ይጨምሩ እንጂ በአመት አንዴ ነው የሚያገኙን። የተወሰነ ትንሽዬ የሆነች ቫሪዬሽን በፕራይስ ቢኖር ኢትስ ኦኬ፣ የተጋነነ ባይሆንም ማለት ነው። ሁሉም ቦታ የሚደረግ ነገር ስለሆነ ኤክስፔክትድ ነው። ዌር ላይክ ሬዲ አሁን የሆነ ቫኬሽን ስትሄድ ሬዲ ነህ የሆነ ነገር እንደሚጨምር የሆነ ነገር እንደሚያጋጥም ምናምን ማለት ነው። በጣም ሪዝነብል መሆን አለበት ብዬ አምናለሁ። በሌላው ነገር ግን በሌላው ባነሳቸው ነጥቦች በጣም በተደጋጋሚ እድል ሰተን ሰማን። ተመሳሳይ ነገር ነው የምትነግረን ማለት እኛ ብዙዎቻችን አግሪ የምናደርገው ነገር አለ። ጥሩ ነገሩን እንስማማለን። ጥሩ ነገሩን ከተስማማን መሻሻል የሚገባው ላይ ፎከስ እናድርግ ካልክ ሳጀሽን ከሆነ እንደዚህ አይነት አሁን ለምሳሌ ኤንድ ኦፍ ቶርናመንት ወይም ፕሮግራም ሪፖርት ያድርጉን እነዚህ አሶሲዬሽን ካልክ ኦኬ ሪፖርት ያድርጉ። ወርዝ ምንድነው የተገኘው በነፍት በፋይናንሻል ደረጃ ከሄድክ በብር ሊቆጥሩ ነው ማለት ነው። እኔ ግን ከፋይናንሻሉ በላይ ኮኔክሽኑ ኢትዮጵያዊነቱ ይሄ ለቬንደሮች ለስሞል ቢዝነሶች የሚሰጡት ኦፖርቹኒቲ ኢትስ ሞር ዛን ከመኒ በላይ ማለት ነው። እሱን ነው የምፈልገው እኔ እንደ አንድ ኢትዮጵያዊ የምፈልገው እሱን እድል እንዲከፍቱ ነው። ለስሞል ቢዝነስ እድል እንዲከፍቱ ለአገር ላይ ላሉ ቢዝነሶች አገር በቀል ማለት አሁን ሲያትል ሲዘጋጅ ሲያትል ላይ ላሉ ሬስቶራንቶች ሊሆን ይችላል ሌሎቹ እድል እንዲከፈት ደግሞ ሞስት ኢምፖርታንትሊ ማለት ነው ላይክ በጣም ኮኔክሽን የሰው ትውውቅ ቢዝነስ ሊሆን ይችላል። እዚህ ጋር ልጠይቅሽ ኮሚኒቲው ከዚህ በፊት የከሰረበት ቦታ የት ነው? የከሰረበት ቦታ የት ነው? ኮሚኒቲው የከሰረበት ቦታ ያለው ሀሳቧን ትጨርስ አንተ ከነሙሉ እኔ በጣም አስጨርሻለሁ ብዙ ጊዜ ማለት ነው። ምንድን ነው ይኸውልህ እነዚህ አይነት ነገሮች ገዝፈው ይታዩኛል።
እዚህ የኢትዮጵያው ኳስ ጨዋታ የምንገናኝበት ያለን የፋሚሊ ትስስር ሞር ካልቸራችን እንድናውቅ የሀገራችን ሁኔታ እንድናውቅ የእርዳታ ድርጅቶች ይሳተፋሉ። የቢዝነሶች ራሱ የአገር ቤት አገር በቀል እንዲሁም ውጭ ሀገር ያሉ ቢዝነሶች ይሳተፋሉ። ያንን አፕሪሼት ማድረግ ነው የሚገባን። ከዚህ በፊት ለተደረጉ ነገሮች ኮሚኒቲው ይሄ አሶሲዬሽኑ እያሻሻለ ባይመጣ ኖሮ እዚህ አይደርስም ነበረ። በባንክራፕት ቢገባ ይሄ አሶሲዬሽን በእርግጠኝነት እንዲቆሙ አታየውም። ከስረው ከሆነ ምናምን ትላለህ። ብዙ ጊዜ ልርዳቸው ምናምን ስትል ብዙ አየው ሰማው እና ያንን ማድረግ ባይችሉ ኖሮ ወደ ሶሻል ሚዲያ የሚመጡ ነበረ። ይሄን ማድረግ አልቻልንም። ስለዚህ አግዙን ኮሚኒቲ፣ የኢትዮጵያ ኮሚኒቲ ምናምን አግዙን ይሉ ነበረ። ግን ከዛ ደረጃ አልደረሱም። የገባላቸውን ገቢ ሰርኩሌት እያደረገ ፋሲሊቴት እያደረጉ እዚህ ደርሰዋል። ግን አንተ እንደ ሀሳብ መወስድልህ ያሬደው ወደፊት እንዲህ ቢያደርጉ ይሻላል የምትል ከሆነ እንደ ሀሳብ እንዲህ ቢያደርጉ ኤንድ ኦፍ ቶርናመንት የፕሮግራም መጨረሻ ላይ የአመታዊ ወይም ዌብሳይታቸው ላይ አመታዊ ሪፖርት የስራ አፈጻጸም ቢነግሩን ጥሩ ነው ካልክ አያግሪ ወዝ መማር እስኪ አሁን ላለፈው ስንት ዓመት ሄደሻል? ሪፖርት ደርሶሽ ያውቃል ወይ? ሪፖርት ደርሶሽ ያውቃል ወይ? እጨርሳለሁ። ለሚያስ ኩዌሽን ፎር ዩ ሪፖርት ደርሶሽ ያውቃል ወይ? እስኪ ያለፈውን አመት ሪፖርት ነው እኮ የ20 ዓመት ምናምን እያወራን አይደለም ያለ ነው። ወደፊት የሚሆን ነገር ከሆነ አግሪ ዊዝ ዩ አንተ ለምትለው ነገር ሁሉ እስማማለሁ። ለምን መሰለው? ወደ ኋላ ሳይሆን የምንሄደው ወደፊት ስለሆነ መሻሻል ስለሆነ ያለፈው አመት ሳወራ ለምንድን ነው እኔ መከራከር የፈለግሽው? እኔ እኮ ያወራሁ በፊቱ አይደለም። እኔ እየጠየኩሽ የነበር ዮናስ ፕሊዝ ዱሚ ፌቨር ላለፈው ዮኒ ፕሊዝ ዶሚ ፕሊዝ በማዲ ዮናስ ስቶፕ ያለፈው አመት እያልኩት እያወራሁት የነበረው ለሚመጣው እንጂ ፕሊዝ አሁን ከዚህ በፊት ስለነበረው አይደለም። ስላለፈው አመት ቃል በቃል የተባለው ስማ አንደ ኦዲትሽ ምንድነው? ኖ 2 ሰከንድ ስታይ። ቃል በቃል የምነግርህ ምንድነው? እነዚህ ሰዎች ምን አሉ? በየስቴቱ ያሉ እያንዳንዱ ስፍናን የሚሳተፉ በሙሉ ምን እናደርጋለን? 2 ሜምበሮች አሉ። የየስቴቱ 2 ሜምበር አለው። በየስቴቱ 2 ሜምበሮቹን እነሱ በየአመቱ ሪፖርት ይደርሳቸዋል። ሪፖርቱን የምትፈልግ የኦዲቱን ሪፖርት የምትፈልግ ከሆነ ከነሱ ማግኘት ትችላለህ ተባለ። ከዚህ በላይስ ምን ትፈልጋለህ? ዘግበኝ። ሰማች እድል ስለሰጠኝ አመሰግናለሁ። ቀስ ብላችሁ ስሙ። መጀመሪያ እኔ እያወራሁት የነበረው ስለነበረው ታሪክ እንጂ ወደፊቱን አምኖት ጂሰስ ወይንም አምኖት አላህ እያወራሁት የነበረው ምንድነው? ስላለፈው ታሪክ አንደኛ ምን አለ መሰለህ፣ አይዶ ነው በዚህ ደረጃ ሰዎች እንዲመጡ የፈለጉት አይዶ ነው። ሳፖርት እናድርገው ነው ስለነበረው። ሳፖርት ግን እንድናደርገው የነበረውን ኦዲት አልነገረንም። ለከሰረው ነገር የከሰረውን ነገር የጎደለውን ነገር ነው ያሬዶ ማን እንደሞለ በእናትህ ዝም በል አንተ በእናትህ ፕሊዝ